ዛሬ በሚደረገው የወርልድ ካፕ የዓለም ዋንጫ ውድድር እንግዲህ ፈረንሳይ ከስፔን ጋር የሚያደርጉት ጨዋታ በጉጉት የሚጠበቅ ሆኖ ሳለ ለእኔ ግን በጣም ከበደኝ። የእውነቴን ነው የምላችሁ፣ ለመገመት በጣም ከበደኝ። የፈረንሳይ ደጋፊ ሆኜ ተፈተንኩኝ። ምክንያቱም ስፔንም በጣም ጠንካራ ሆኖ ነው የመጣው። እስካሁን ባለው ትልልቅ ቡድኖቹን እያሸነፈ የመጣው። ፈረንሳይም በዛው ልክ። አረ ለኔ በጣም ከበደኝ። የእውነት ለመገመት ከብዶኛል። ግን ያም ሆኖ ይህ ፈረንሳይ በጠባብ ውጤት 1-0 ፔናልቲ አይደርሱም እንደሚመስለኝ ፔናልቲ አይደርሱም። ይህ ግምቴ ነው። እንግዲህ እና ፔናልቲ አይደርሱም። ያው ፈረንሳይ 1-0 ይመስለኛል። እና መልካም እድል ለፈረንሳይ ብያለሁ። በጣም ግን የሚከብድ ጨዋታ ነው። የምር ለመገመት የሚከብድ ጨዋታ ነው። ይሄን ያህል የሰፋ ልዩነት ይኖርበታል ብዬ ግን አልጠብቅም። እንግዲህ አላህ የሚያደርገውን እናያለን ኢንሻአላህ። ሰላም አለይኩም።